ጤና ይስጥልኝ። የካናዳ ፕሬዝዳንት ዶናልድ ትራምፕ በካናዳ ምርቶች ላይ የ50 በመቶ የታሪፍ ጭማሪ ጣሉ። አብራችሁን ቆዩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ካናዳ በአሜሪካ አውቶሞቢሎችን፣ የወተት ተዋጽኦችን እና የአልኮል መጠጦች ላይ እኩል ያልሆነ አያያዝ አድርጋለች በሚል አጸፋ በበርካታ የካናዳ ገቢ ምርቶች ላይ የ50 በመቶ የታሪፍ ጭማሪ ጥለዋል። በዚህ ታሪፍ ከተጎዱ ምርቶች መካከል እንደ ወይን እና የኦክ እንጨት ያሉ የዕለት ተዕለት የሸማች ዕቃዎች እንዲሁም እንደ ሲራሚቶ ያሉ የኢንዱስትሪ ምርቶች ይገኙበታል። ሆኖም ግን እንደ ኃይል አታሽ፣ ወሳኝ ማዕድን እና የአሳ ምርቶች ላይ ያሉ በርካታ ቁልፍ የካናዳ ላኪ ምርቶች ከዚህ ጭማሪ ነፃ ሆነዋል። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ለዚህ ምላሽ ሲሰጡ ካናዳ በሚመጣው ሳምንታት ከካናዳ ጋር የምታደርገውን የንግድ ድርድር ለማጠናከር ዝግጁ ሆኗል። የነጭ ቤተ መንግስት የታሪፍ ጭማሪ በ30 ቀናት ውስጥ እንደሚሆን አስታውቋል። ይህም በሁለቱ የሰሜን አሜሪካ ጎረቤታሞች መካከል ያለውን የንግድ ውጥረት ወደ ከፍተኛ ደረጃ ያሸጋገረ ክስተት ሆኗል። ካናዳ እንደ አውሮፓ አቆጣጠር 2025 ትራምፕ ለጣሉት የታሪፍ ጭማሪ አጸፋ በመስጠት በግምት 30 ቢሊዮን የካናዳ ዶላር በሚገመቱ የአሜሪካ ምርቶች ላይ የ25 በመቶ ታሪፍ ከጣሉ ጥቂት አገራት በኋላ አንዷ ነበረች። ጠቅላይ ሚኒስትር ካርኒ በኋላ ላይ የተወሰኑትን ታሪፎች ያነሱ ቢሆንም በአሜሪካ አውቶሞቢሎች፣ ብረትና አልሙኒየም ላይ የተጣለው የታሪፍ እንዳስቀሩ ይነገራል።